ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ የኢትዮ ቴሌኮምን አክሲዮን በተመለከተ ምን አዲስ መረጃ አለ የሚለውን ይዤላችሁ ቀርባለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ጀምሩ። ኢትዮ ቴሌኮም የ10% የባለቤትነት ድርሻ የገዙ ዜጎችን የአክሲዮን ይዞታ ወደ ዲጂታል የመቀየር ወይም ዲማተሪያላይዜሽን ሂደት መጠናቀቁንና አክሲዮኖቹ በኢትዮጵያ የሰነደ መዋለ ንዋዮች ገበያ ላይ በይፋ ለግብይት ዝግጁ መሆናቸውን ኩባንያው ከሰነደ መዋለ ንዋዮች ገበያ ጋር በጋራ በሰጠው መግለጫ አስታውቋል። ከዛሬ ግንቦት 18 2018 ዓ.ም ጀምሮ ተፈጻሚ የሚሆነውን ይህንን ታሪካዊ ውሳኔና ተያያዥ አጠቃላይ መረጃዎችን በዝርዝር ስናይ የኩባንያው 95.8 በመቶ ባለ አክሲዮኖች ማረጋገጫ ተጠናቋል። በመላ ሀገሪቱ የሚገኙ 47377 ዜጎች በድምሩ 10.7 ሚሊዮን አክሲዮኖችን ማቅረቡ ይታወቃል። ከእነዚህ ውስጥ 45366 ወይም 95.8 በመቶ የሚሆኑ የባለቤትነት ማረጋገጫና አክሲዮኖችን ወደ ዲጂታል የመቀየር ሂደታቸውን ሙሉ በሙሉ አጠናቀዋል። እነዚህ ዜጎች በገንዘብ ሲሰላ 3.04 ቢሊዮን ብር ዋጋ ያላቸው የ10.1 ሚሊዮን አክሲዮኖች ባለቤት መሆናቸው ይፋ ሆኗል። የባለቤትነት ድርሻቸውን ወደ ዲጂታል የመቀየር ሂደት ያጠናቀቁ ባለ አክሲዮኖች የባለቤትነት መብታቸው ከያዝነው በጀት ዓመት መጀመሪያ ጀምሮ የሚከበርላቸው ሲሆን ለባለ አክሲዮኖቹ የሚደረገው የትርፍ ክፍፍል ወይም ዲቫይደንድ ከ2018 በጀት ዓመት ጀምሮ እንደሚጀመር ተገልጿል። የአክሲዮን ግብይቱ እንዴት ይካሄዳል የሚለውን በዝርዝር ስናይ ባለ አክሲዮኖች አክሲዮኖቻቸውን በሕጉ መሰረት የመሸጥ የመግዛት እንዲሁም የማስተላለፍ ሙሉ መብት አግኝተዋል። አክሲዮኖችን በሰነደ መዋለ ንዋይ ገበያ ላይ ለመሸጥም ሆነ ተጨማሪ ለመግዛት ባለ አክሲዮኖች የሚከተሉትን ቅድመ ሁኔታዎች ማሟላት ይኖርባቸዋል። የመጀመሪያው በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው አገበያዮች ወይም የኢንቨስትመንት ባንኮች ላይሰንስድ ኢንቨስትመንት ባንክስ ብሮከርስ ኦር ዲለርስ ዘንድ መቅረብ ነው። ሁለተኛው የግብይት እንቅስቃሴዎችን ለማከናወን የሚያስችል የንግድ አካውንት ወይም ትሬዲንግ አካውንት መክፈት ናቸው። የተሸጡ አክሲዮኖች ድልድል በካፒታል ገበያ ባለስልጣን የጸደቀ ሲሆን አክሲዮኖቹ በማዕከላዊ የሰነድ መዋለ ንዋዮች ግምጃ ቤት ወይም ሴንትራል ሴኩሪቲስ ዲፖዚተሪ እንዲመዘገቡ መደረጉ ተመላክቷል። መረጃ ስላልተሟላላቸው ደንበኞችና የውጭ ዜጎች የተሰጠውን ማብራሪያ ስናይ ኩባንያው ባለፉት ወራት የባለ አክሲዮኖችን መረጃ ኬዋይሲ በመመርመር ያልተሟሉ መረጃዎችን የማሟላት ስራ ሲያከናውን የቆየ ቢሆንም አሁንም ትኩረት የሚሹ የሚከተሉት ጉዳዮች መኖራቸውን ጠቁሟል። ከእነዚህ ውስጥም የመጀመሪያው የብሔራዊ መታወቂያ መረጃ የጎደላቸው በብሔራዊ መታወቂያ መረጃ ለመሟላት ምክንያት እስካሁን ያልተረጋገጡ 1646 ባለ አክሲዮኖች መረጃቸውን በአፋጣኝ እንዲያሟሉ ኩባንያው ጥሪ አቅርቧል። ሁለተኛው የውጭ ዜጎች የአክሲዮን ግዢ ስረዛ ጉዳይ ነው። የአክሲዮን ግዢ ቅድመ ሁኔታዎችን የማያሟሉ የ248 የውጭ ዜጎች 105,000 አክሲዮኖች የሕግ ጥያቄ ውድቅ የተደረገ ሲሆን የከፈሉት ገንዘብ ተረጋግጦ ተመላሽ ይደረጋል። በተጨማሪም ጠቅላላ ጉባኤውንና የመረጃ መከታተያ አማራጮችን በተመለከተ ኢትዮ ቴሌኮም የያዝነውን በጀት ዓመት ማጠቃለያ አፈጻጸምና የፋይናንስ ኦዲት ሪፖርት ይፋ ካደረገ በኋላ በመጪው በጀት ዓመት መጀመሪያ ላይ የመጀመሪያውን የባለ አክሲዮኖች ጠቅላላ ጉባኤ የሚጠራ ይሆናል። በዚህ ታሪካዊ መድረክ ላይ የትርፍ ክፍፍልና ሌሎች ስትራቴጂካዊ ውሳኔዎች ለባለ ድርሻዎች ይፋ ይደረጋሉ በሚል አስታውቋል። ባለ አክሲዮኖች ስለ ግብይት ሂደቱ፣ ስለ ዕለታዊ የገበያ መረጃዎችና ስለ አክሲዮኖቻቸው ወቅታዊ ሁኔታ መረጃዎችን ለማግኘት በሚከተሉት አማራጮች መጠቀም እንደሚችሉም አስታውቋል። የመጀመሪያው በድረገጽ በኢትዮ ቴሌኮም ድረገጽ www.ethiotelecom.it በሚገኘው የኢንቨስተር ሪሌሽንሽፕ ፖርታል መጠቀም እንደሚችሉ ገልጿል። ሁለተኛው በስልክ መስመር ለዚህ ተግባር ልዩ ዝግጅት የተደረገበትን የ128 የጥሪ ማዕከል በመጠቀምና ሶስተኛ ላይ በአካል በኩባንያው ዋና መስሪያ ቤት በሚገኘው የኢንቨስተር ሪሌሽንሽፕ ቢሮ በአካል በመገኘት መረጃ እንደሚያገኙ አስታውቋል። በዚህ አዲስ አሰራር መሰረት ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ በይፋ የተመዘገበ አራተኛው ኩባንያ መሆኑ ተረጋግጧል። በመጨረሻ እዚህ ድረስ ስለተከታተላችሁ እያመሰገን ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።